በወጣትነቱ ወደ ኢስላም ባደረገው ጉዞና ለእምነቱ በከፈለው መስዋዕትነት በኢስላም ታሪክ ውስጥ የተወሳው ወጣቱ ሷሃባ ዙልቢጃደይን ጋር ቆይታ እናደርጋለን። አብራችሁን ቆዩ። ይህ ሷሃባ ሙዘኒህ በምትባል ከተማ የተወለደ ሲሆን አብደላህ ዙልቢጃደይን ይባላል። በሕፃንነቱ ሳለ ወላጅ አባቱ ሞቶበት ባለሀብት ከሆነ አጎቱ ጋር ያድጋል። በዚሁ አጋጣሚም ከአጎቱ ብር ተበድሮ ወደ ንግድ ዓለም በመግባት የተሳካለት ነጋዴና ወጣት ባለሀብት ለመሆንም ይበቃል። ለንግድ በሚንቀሳቀሱ ሰሃቦች አማካኝነት እንጨትና ድንጋይን ጠርቦ ለፍጡር ከማጎብደድ ይልቅ ማጎብደድና መገዛት ለብቸኛውና ኃያሉ ፈጣሪ ለዓለማቱ ፈጣሪ ለአላህ ብቻ መሆኑን የሚያበስር የኢስላም መልእክት ደረሰው። ያለምንም ማመንታት ከህዝቦቹ ተደብቆ በኢስላም አመነ። ለብቸኛው ፈጣሪ ከህዝቦቹ ተሰውሮ ይሰግድለታል፣ ያመልከዋል። ገና ከዕለታት አንድ ቀን በአንድ አላህ ማመኑን ይፋ አደረገ። ህዝቦቹና ቤተሰቦቹ ተቆጥቶ ወደ ቀድሞ እምነቱ እሱን ለመመለስ መጣር ጀመሩ። ከሁሉም በላይ ያሳደገው አጎቱ እሱን ከእውነት ለመመለስ ጭካኔ በተሞላበት ያፈራውን ሀብትና ንብረቱን ቀምተውት የለበሰውን ልብሱን አስወልቆ እርቃኑን ለቀቀው። ዙልቢጃደይን በአካል ሳያቸው መልእክተኛነታቸውን የመሰከረላቸውን ነቢዩን ለማግኘት ወስኖ ከመሬት ላይ ባገኘው ጆንያ ለሁለት ቀዳደው ገላውን ሸፋፍኖበት ጉዞን ወደ መዲና አቀና። መዲና መድረስ ግን ለሱ ቀላል አልነበረም። ምክንያት እርቃኑን በመሆኑ ሰዎች የአእምሮ በሽተኛ ነው ብለው በማሰብ ከሱ ይርቁትና ይሸሹትም ነበር። ችግሩን ቀርቦ የሚረዳውን ሰው እንደናፈቀው ራብ፣ ብርድ፣ የውሃ ጥማቱን ሁሉንም ችግር ችሎ መዲና ገባ። መዲና እንደደረሰ የመልእክተኛውን መስጂድ አግኝቶ ተደሰተ። የመስጂዱ በር ላይ በዛች ቀዳዳ ጆንያ ብርዱን ችሎ ነቢዩን መጠባበቅ ጀመረ። ሌሊቱም ነጋ። መልእክተኛው ለፈጅር ሶላት መጥቶ ከሳቸው ጋር ከሰገደ በኋላ ዙሮ ሰሃቦቻቸውን በመመልከት ላይ ሳሉ አይናቸው ዙልቢጃደይን ላይ ያርፋል። ጠሩትና ረሕመተን ሊልዓለሚን ለዓለማቱ እዝነት የተላኩት ታላቁ ሰው ምነው ልብስ የለህም? ከየት ነው የመጣኸው? የሚሉት ጥያቄዎች ቀረቡለት። እሱም እሳቸውን በማግኘቱ የደስታ እንባ እያነባ እኔ አብዱል ዑዛ እባላለሁ፣ በአንድ አላህ በማመኔ ህዝቦቼና ቤተሰቦቼ ሀብትና ንብረቴን ቀምተውኝ እርቃኔን አባረሩኝ ሲል መለሰላቸው። አዛኙ ነቢዩ አቅፈውት እያለቀሱ አንተማ አብዱል ዑዛ አይደለህም፣ አንተ አብደላህ ዙልቢጃደይን ነህ፣ ባለ ሁለቱ ጆንያ ሲሉ ሰየሙት። አልሱፋ ከሚባሉት የነቢዩ ድንቅ ባልደረቦች መካከል አንዱ በመሆን ከሳቸው ጋር ከቆየ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእጃቸው ከቀበሩት ሷሃቦች መካከል አንዱ ሲሆን በካቲማው ማማሩም የተነሳ አብደላህ ቢን መስዑድን የመሳሰሉት ታላላቅ ሷሃቦች የኔ በሆነ ብለው እስከ መመኘትም ደርሰዋል። የውመል ቂያማ ቀን አንተ ዙልቢጃደይን ና ውጣ በመባል በመክሉቁ ፊት ተጠርቶ በዱንያ ላይ የደረሰብህን ተናገር ይባላል። ከዚያም በኋላ ወደ ተቀደሰችዋ ቦታ ተወስዶ ይሸለማል።